እሺ ከድር ሁሴን እባላለሁ። የአራዳ ክፍለ ከተማ ወረዳ 5 ጽሕፈት ቤት ኃላፊ ነኝ። የስድስተኛ ክፍል የክልላዊ ፈተና ወይም ከተማ አቀፍ ፈተና በእኛ ወረዳ አንድ ጣቢያ ነው ያለው። በዛ ጣቢያ ላይ የመንግስት 4 ትምህርት ቤቶች፣ የግል ደግሞ 2 ትምህርት ቤቶች እዛ ጣቢያ ላይ ተፈትኗል። ከክፍለ ከተማው የተመደቡ ባለሙያዎች ነበሩ። አጠቃላይ ቅድመ ዝግጅቱን በተመለከተ ለተማሪዎች ኦሪንቴሽን ተሰጥቷቸዋል፣ እንዴት መምራት እንዳለባቸው። ከዛም ቀደም ብሎ ደግሞ በስነ ልቦና ዝግጅት ማድረግ እንዳለባቸው በዛው በባለሙያ በየትምህርት ቤቱ ሲሰጥ ቆይተዋል። በዛው መሰረት ልጆች ሳይደናገጡ የመጀመሪያ ፈተናቸውን ስለሆነ ገና ህፃናትን በመሆናቸው በዛ ልክ ተዘጋጅተው እንዲመጡ የማድረግ ስራ ተሰርተዋል። ለፈታኝ መምህራንም እንደዚሁ በተማሪዎቹ ስነ-ልቦና ዙሪያ ጉዳት እንዳይደርስ በህፃንነታቸው ታሳቢ አድርገው እንዲፈትኗቸው የማድረግ ስራ ለመስራት በአንድ ማዕከል ተሰብስበው ፈታኞች ስልጠና ተሰጥቷቸዋል፣ ኦሪንቴሽን ተሰጥቷቸዋል። የዕለት ዕለትም እንደዚሁ በጣቢያው ላይ ተገኝቶ እንደዚሁ ኦሪንቴሽን ተሰጥቷቸው ወደ ስራ እንዲገቡ ተደርጓል ማለት ነው። የመንግስት ትምህርት ቤት 4 ትምህርት ቤቶች አሉ። አጠቃላይ የመንግስት ትምህርት ቤቶች እዛ ቦታ ላይ ለፈተናው የተመዘገቡ ተማሪዎች ወንዶች 155፣ ሴቶች 113 ድምር 268 የመንግስት ትምህርት ቤቶች ነበሩ። ከነዚህ ውስጥ ለፈተናው የተቀመጡት 155 ወንዶች፣ 112 ሴቶች አጠቃላይ ድምር 265 ተማሪዎች ናቸው ለፈተና የተቀመጡት። 2 ወንዶችና 1 ሴት ተማሪዎች በቤታቸው መኖሪያ ቤታቸውን ከዚህ አካባቢ ወደ ሌላ ቦታ በመቀየራቸው ምክንያት ፎርሙን ከሞሉ በኋላ ስለሆነ መሸኛ ተሰጥቷቸው ወደ ሌላ አካባቢ ሄደዋል ማለት ነው። በዛ ምክንያት 3 ተማሪዎች አልተገኙም ማለት ነው። ከግል ትምህርት ቤት ናቲቪቲ ስኩል ወይም ደግሞ የካቴድራል የልጃገረዶች ትምህርት ቤት እና የአዋሊያ ትምህርት ቤት ተማሪዎች ናቸው እዚህ የተመደቡት። አዋሊያ 16 ወንዶች እና 16 ሴቶች ናቸው፣ አጠቃላይ 32። የናቲቪቲ ገርልስ ደግሞ 239 ሴት ተማሪዎች ናቸው የተገኙት። አጠቃላይ 255 የግል ትምህርት ቤት ተማሪዎች ተፈትኗል ማለት ነው። እንደ አጠቃላይ ስናይ ፈተናው ላይ የተገኙት 549 አጠቃላይ ተማሪዎች ፈተናውን ተፈትነዋል ማለት ነው። ከጥበቃውም አንጻር አካባቢ ወቅቱን የሚያገናዘበ ከማድረግ አንጻር ከምርጫ ማግስት ስለሆነ ፈተናው እየተሰጠ ያለው ጸጥታውንም ከማስከበር አንጻር አጠቃላይ የጸጥታ ኃላፊዎች እና ፖሊሶች ኦሪንቴሽን ተሰጥቷቸው ድጋፍ እንዲያደርጉ አካባቢውን እንዲጠብቁ የማድረግ ስራ ተሰርቶ ፖሊሶችን ተሰማርተዋል ቦታው ላይ። ፈተናውን ደግሞ ፖሊስ ጣቢያ ገብቶ በስነስርዓት በሞተረኛና በፖሊስ ታጅቦ ጠዋት 12 ሰዓት ፈተና ጣቢያ እንዲገባ ተደርጎ በዛ አይነት ሁኔታ ጥበቃ ተደርጎለት ነው ፈተናው የተከናወነ ማለት ነው። በአጠቃላይ እስካሁን ድረስ ባለው ሁኔታ ተማሪዎቹ ላይ ያየነው ችግር የለም። የማታ ተማሪዎች ናቸው ትንሽ ችግር የነበረባቸው፣ በርካቶች አቋርጠዋል የማታ ተማሪዎች። እንደገና ደግሞ በሰዓት መገኘት ላይ ትንሽ ክፍተት ነበረ። እነሱም ቶለሬት አድርገን ኦሪንቴሽን ለመስጠትም በሰዓቱ የመገኘት ችግር ነበር እነሱ ጋር። በአብዛኞቹ እንደሚታወቀው የቀን ሰራተኞች እና የሰው ቤት ተቀጥሮ የሚሰሩ ሰራተኞች በመሆናቸው ምክንያት ሁኔታዎች አልተመቻቹላቸውም። እንደምንም ብለው አጣበው የመጡት ተማሪዎች ግን የማታ አጠቃላይ 16 ተማሪዎች ተፈትነዋል። 24 ተማሪዎች ነበሩ። ማነው ለፈተና የተቀመጡት 24 ተማሪዎች ናቸው። 40 ተማሪዎች ነበሩ የተመዘገቡት። 16ቱ ሊገኙ አልቻሉም። በተለያዩ ምክንያት ልናገኛቸው አልቻለም። ዛሬ የመጨረሻ ፈተና ላይ አንድ ተማሪ ራስ አበበ ተማሪ ነው ታሞ ቀርቶ ነበር። እኛ ጠዋት ሁልጊዜ ፈተና ከመድረሱ በፊት አቴንዳንስ እንይዝ እና የቀሩ ተማሪዎች ካሉ እነሱም ቼክ እናደርጋለን። ያረፈዱም ካሉ ደውለን እንዲመጡ እናደርጋለን። ከዛ አንጻር አንድ ተማሪ ሲቀርብን እንደምን ቀረ ብለን ደውለን ስንጠይቅ ልጁ ታሞ ጤና ጣቢያ ገብቷል ሲባል ፈረንሳይ አካባቢ ነው እንጦጦ ቁጥር 2 ጤና ጣቢያ ነው የገባው። እዛ ተኝቷል ሲባል በአምቡላንስ ፈተናውን አንድ ፈታኝ መድበን በፖሊስ ታጅቦ እዛው ጤና ጣቢያ ሄዶ ወስደን እዛው እንዲፈተን አድርገናል የጠዋቱን ፈተና። ከዛ የከሰዓቱ ላይ ደግሞ ሄደን ልናመጣው
እንውጣው ስንል ያው በታክሲ ወላጆቹ አምጥተው ተሽሎት ሁለተኛውን ፈተና የመጨረሻውን ፈተና ተፈትኗል ማለት ነው። ከዛ ውጪ የገጠመን ያን ያክል የጎላ ክፍተት አልነበረም። 6ኛ ክፍል ጋር ተያይዞ ማለት ነው። ሁሉም በቦታው ባለድርሻ አካላት ኃላፊነታቸውን በአግባቡ ተወጥተዋል። ሱፐርቪዥንም ከተለያዩ ከከተማ ደረጃ ጀምሮ ክፍለ ከተማም ላይ ያሉት ባለሙያዎች የተለያዩ መንግስት ኃላፊዎች እየዞሩ እየጎበኙ ነበረ። ምንም የታየ ክፍተት የለም ማለት ነው። ተማሪዎቻችን ከጠዋትና ከሰዓት ስለሆነ ፈተናውን የሚፈተኑት የነበረው ወደ ውጭ ማውጣት ስለማይችሉ በተለይ መንግስት ተማሪዎች ከምገባ ጋር ተያይዞ በቂ ምግብ በሜኑ ከላይ ወርዶ በዛ መሰረት ምገባው ክፍል እዛው አጠቃላይ ተማሪዎች የትኛውም የመንግስት ተማሪ እዛ ቦታ ላይ የተመደቡት በሙሉ ምግብ ማጓጓዝ ሳያስፈልግ እዛ ትምህርት ቤት ላይ ምግብ ተዘጋጅቶ እዛው ቁርሳቸውንም ምሳቸውንም እንዲበሉ በማድረግ ከመውጣት መግባት ጋር ያለውን ችግር መቅረፍ ተችሏል ማለት ነው። የግል ትምህርት ቤትም እንደዚሁ ወላጆቻቸው በሰዓቱ ተገኝተው ወስደው ምግብ አብልተው እንዲመልሱ የማድረግ ስራ ተሰርቷል። ከዚህ ጋር ተያይዞ ምንም አይነት ክፍተት ወይም ችግር አልተገኘም ማለት ነው። ፈታኞቻችንም እንደዚሁ ችግር እንዳይገጥማቸው ከምግብ ጋር ተያይዞ ወይም ደግሞ ለምገባ ብለው ሲወጡ የሰዓት ብክነት እንዳይከሰት ሁሉም እዛ ቦታ ላይ እንዲገኝ በማድረግ ለሁሉም ፈታኝ መምህራንና እዛ ቦታ ላይ የተመደቡ ባለሙያዎች በሙሉ ምገባው ወጪውን መንግስት እንዲሸፍን ተደርጎ እዛው እንዲሆን ተደርጓል። በዚህ የተነሳ ምንም አይነት የሰዓት መሸራረፍ፣ የሰዓት ብክነት አልተገኘም ማለት ነው። ስለዚህ ውጤታማ በሆነ መልኩ ተጠናቋል የዘንድሮ የ6ኛ ክፍል የሚኒስትሪ ፈተና ማለት ነው እና ልጆቹ ላይ ምንም አይነት ተጽዕኖ ሳይፈጠር ሁሉም ተረጋግተው ፈተናቸውን ተፈትነዋል። አሁን ቀጣይ የምንጠብቀው የ8ኛ ክፍል ፈተና ነው። የ8ኛ ክፍል ፈተና በተመሳሳይ ነገ ይጀምርና አርብ ያልቃል። በ2 ቀን የሚያልቅ ነው። የምንጠብቃቸው ተማሪዎች አጠቃላይ ተማሪዎች 655 ተማሪዎች ከግልም ከመንግስትም ይመጣሉ ብለን እንጠብቃለን። እንግዲህ ሲመጡ ምን ያህሎቹ እንደተገኙና በምን ምክንያት እንደቀሩ ደግሞ መጨረሻ ላይ የምናሳውቅ ይሆናል ማለት ነው። በአጠቃላይ ይሄንን ይመስላል። አመሰግናለሁ።